ሰላም ውድና የተከበራችሁ የሀገሬ ልጆች፣ ዛሬ ይዤላችሁ የመጣሁት እንደዚህ የምታዩት የሰላጣ አሰራር ነው። ቲማቲም፣ ከስ ቅጠሉ ማለት ነው፣ በቆሎ፣ ፎሶሊያ፣ ካሮት፣ የዱቤ ሽምብራ፣ ሽንኩርት አደረኩ ማለት ነው። እዚህ ጋር እንደዚህ እናዋህደውና ከዛ በኋላ እዚህ ጋር የምታዩት ደግሞ ነጭ ሽንኩርት፣ ድብስ፣ ልሟን፣ ዘይት፣ ሌሞን አርጌበታለሁ። ቁንዶ በርበሬ አርጌበታለሁ ማለት ነው። ቤተሰቦች እዚህ ጋር እናዋህደዋለን። ከዛ እዚህ ጋር ደግሞ ዘይቱንና ምን ቅጠል ነበር የሚባለው? ቅጠሉን ረሳሁት ስሙን ማለት ነው። ኩዝበራ ነው የሚባለው እዚህ ጋር ኩዝበራ ይባላል። ቃሪያ አርጌበታለሁ። ቃሪያ አለች። እሱን እያዋሃድኩ ነው ማለት ነው። በአንድ ላይ እያዋሃድኩት ነው እና በጾም ሰዓት የምትበሉት በጣም ቅልል ያለች ለስፖርት የምትሆን ሰላጣ አሰራር ነው ይዤላችሁ የመጣሁት ቤተሰቦቼ። ይሄን ይመስላል ማለት ነው እና በቀላሉ መስራት ትችላላችሁ። አሁን እንብላ። ሰርች ጨርሻለሁኝ እና እንብላ ቤተሰቦቼ። የተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። እንደገና ደግሞ ማለት ነው ዩቲዩብ እንደ በፊት እየተንቀሳቀሰልኝ አይደለም። ምን አይነት ርዕስ ይዤ ብመጣ ሊንቀሳቀስልኝ ይችላል? ምን አይነት አይዲያ ብሰራ? እስቲ ኮሜንት ላይ አስታውቁኝ ቤተሰቦቼ። ኮሜንት ላይ ጻፉልኝ እስኪ። በእውነት እንደ በፊት አይደለም፣ ቻናል እየተንቀሳቀሰ አይደለም። ያው ከራሴም ችግር እንደሆነ ማውቃለሁ። ብዙ ጊዜ ያው ኔትወርክ በጣም አስቸጋሪ ነው ያለሁበት ቤት። ኔትወርካችን በጣም ደካማ ነውና እንደ በፊት እንደ ልቤ እየሰራሁ አይደለም ያለሁት ማለት ነው ቤተሰቦቼ። እና ይሄን ይመስላል ሰላጣችን። አንጎጭ ብለን እንብላ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እና ራሴም እየበላሁ ነው፣ የመዳምን ልጅም እያበላሁ ነው ማለት ነው። የመዳምን ልጅ እየተንከባከብኩ ነው። አረብ ሀገር ከመጣሁኝ እኔ 4 ልጅ ያሳደግኩኝ። ከሚገርማችሁ በቀላል ነገር እንደ ቀላል ነገር ይሄው እድሜን ጨረሱት ነው ወይስ እድሜን ጨረሱት ነው እነሱ ወይስ እኔ ጨረስኩ ነው የምለው። 4 ልጅ ተንከባክቦ ማሳደግ ማለት ራሱ በጣም ከባድ ነው ከሚገርማችሁ። አሁን በቃ አለ አይደለ ልጆቹ እኔ ወዳቸዋለሁ እነሱም ይወዱኛል ብዬ አምናለሁ። ግን መጨረሻችን ግን እንረሳሳለን። ለምን መሰላችሁ? እዚህ ሀገር ሳውዲ አረቢያ እያለሁ 2 ልጆች አሳድጌ ወደ ዱባይ መጣሁ ማለት ነው። ከዛ አሁን እነዛ ልጆች ረስቻቸዋለሁ በቃ። የራሴ ልጅ ቢሆኑ ግን አይረሱኝም ነበር፣ እኔ ማረሳቸውም ነበር። የሰው ልጅ ባዳ ነው አያችሁ። የሰው ልጅ የሰው ነው በቃ። እነዛ ለ6 አመት ሙሉ ይዤ ተንከባክቢያቸው ምናምን አንለያይም እየተባባልን እንዳልነበረን ማለት ነው። አንለያይም። ኢትዮጵያም ብገባ ደውልላችኋለሁ፣ የትም ሀገር በሆነ ደውልላችኋለሁ፣ እናንተም ደውሉልኝ ተባብለን ምናምን እያሳደግኳቸው እየተንከባከብኳቸው ከዛ 6 አመት ሙሉ ተቀምጬ አሁን ግን አላስታውሳቸውም፣ አያስታውሱኝም። በቃ አላቃቸውም፣ አያውቁኝም ማለት ነው። ረስቻቸዋለሁ ኦልሬዲ ማለት ነው። አሁን ደግሞ እንደዚህ እዚህ ቤት ደግሞ አሁን 2 ልጆች አሳደግኩ 9 አመት ማለት ቀላል አይደለም። እዚህ ጋር ደግሞ 2 ልጆች አሳድጌ አንዷ 9 አመቷ ነው፣ አንዷ ደግሞ 4 አመቷ ማለት ነው። እነሱን እያበላሁ ነው። ያቸው ሃይ እያለቻችሁ ነው፣ ሃይ እያለቻችሁ ነው፣ ሃይ እያላችሁ ነው። ሃይ ይሄው ምግቧን እያበላኋት ነው። እኔ ሰላጣ እየበላሁ ነው። ለሷ ለልጅቷ ደግሞ ሩዝ እያበላኋት ነው ማለት ነው። እና እግዚአብሔር ይመስገን ስለ ሁሉም ነገር ማለት ነው። እናንተ ደግሞ መርቁኝ እስኪ፣ እንደው ያሳብ ልቦናሽ ይሳካና ለሀገርሽ አብቅቶሽ በቃ የምትወጂው የምታከብሪው ልጅ ውለጂ ብላችሁ ማለት ነው። ምከሩኝ ማለት ነው። መርቁኝ ማለት ነው። መርቁኝ አላ አይደለ። የነዚህ ልጆች አድገው ምናምን ሳይ ቅናት ያድርብኛል። በቃ ወይኔ ታድለው አይ ምናምን እላለሁ ማለት ነው። አይገርማችሁም? እና ልጅ ለመውለድ ያብቃሽ በላችሁ መርቁኝ ማለት ነው። የነዚህ የአረብ ልጅ ተንከባካቢ ሁኛ አልቅር ማለት ነው። የራሴ ልጅ ሰጥቶኝ ማለት ነው። እና ይሄን ይመስላል ውዶችዬ። እንብላ እላለሁ። እንብላ። በጣም ነው የሚያቃጥለው። በጣም ቆምጠጥ ያረጋን ደግሞ ሎሚው ምናምን እንትን ደግሞ ይሄ ድብስ የሚባለው እንትን ይላል
የሚያቃጥል ነገር ነው እያበላዋት ያለ ያኔ ትኩስ ማለት ነው። ለዛ ነው እፍ እያልኩኝ ማበላት ያለ እንዳያቃጥላት ማለት ነው። የሰው ልጅ መከራ ነው እና እንደዛ አይነት ምግብ እያበላዋት ስለሆነ ነው እፍ እያልኩት ያለ ማለት ነው ውዶችዬ። የተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ይህን ይመስል ነበረ ውዶችዬ ማለት ነው። ይህን ይመስላል ሰላጣው ማለት ነው። ሎሚ ስላለው በጣም ውሃ እየወጣ ይሄዳል። መረቅ ማለት ነው። መረቅ ይህን ይመስላል። ስልክ እያወራው ነበርኩና በጣም ይቅርታ ቤተሰቦቼ። ይህን ይመስላል ቤተሰብ። የተመቻችሁ ላይ ከመሸራችሁ እንዳይለየኝ።